ቁም ነገረኛ ሆኜ ለቅሶ ቤት ሄድኩ። ለቅሶ ለመድረስ ማለት ነው። እና ለቅሶ ልደርሳት የሄድኳት ሰው አየችኝና ሊትራሊ ነው የምነግራችሁ። ወሬው ስለኔ ሆነ ማለት ነው። እዚህ እኮ ይደርሳል ብለን ያላሰብነው ሰው ነው አለች አፍ አውጥታ። ክብር ለእግዚአብሔር ይሁን። ሶሪ ከብዙ ዓመት በኋላ አንድ ቀን ቁጭ ብዬ መዝሙር ወደ ውስጥ መጣ። ዜማው ወደ ውስጥ ሲመጣ ትዝ ያለኝ ነገር ሴትዮዋ የተናገረችው ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ሊያነቃቃኝ የአምላክ የመንፈስ ሊዳስሰኝ በእኔ ላይ መጣ። እዚህ አይደርስ ዋጋም የለው። በሰዎች አፍ የተባለን ሰው አይገርምም ወይ? በቸርነቱ ለሱ ክብር ጌታ ሲስ ሃሌሉያ። አዎ ለሌሎች ይታይ ዘንድ ትዕግስቱ፣ የትዕግስቱ ስፋት፣ የእግዚአብሔር የምህረቱ ስፋት ለሌሎች ይታይ ዘንድ ምሕረት አገኘ።